የዓለማችን እጅግ ምስጢራዊው ጉድጓድና የሞቱ እንስሳት ወደዚህ ጉድጓድ ሲጣሉ በህይወት የሚወጡበት ጉድጓድ። ይህ ጉድጓድ ምንድነው? እንዴት የሞቱ እንስሳት ወደዚህ ጉድጓድ ተጥለው በህይወት ሊወጡ ቻሉ? ሰላም፣ እንዴት ናችሁ ቻናል ቤተሰቦች? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ላይክ በማድረግ ጀምሩት። ዓለማችን ላይ ከሚገኙ ምስጢራዊ ጉድጓዶች አንዱ ነው። የሚገኘው አሜሪካን ዋሽንግተን ዲሲ ውስጥ ሲሆን የሰይጣን ጉድጓድ በሚል ቅጽል ስም ይጠሩታል። ለመሆኑ ይህንን ጉድጓድ ምስጢራዊና የሰይጣን ጉድጓድ ያስባለው ጉዳይ ምንድነው? ነገሩ እንዲህ ነው። ሜል ይባላል የዚህ ቦታ ባለይዞታ ወይም የቦታው ባለቤት እና ለረጅም ጊዜ የዛ አካባቢ ሰዎች በዚህ ጉድጓድ የተለያዩ ቆሻሾቻቸውን ሲጥሉ የኖሩ ሲሆን ማለትም ውሻ ሲሞትባቸውና የተለያዩ እንስሳቶች ሲሞትባቸው ጭምር በዚህ ጉድጓድ ነበር ሲጥሉ የነበሩት። እናም ከዕለታት አንድ ቀን የዚህ አካባቢ ሰው እንደተለመደው ውሻው ሲሞትበት ወደዚህ ጉድጓድ ወስዶ ይጥለዋል። እናም በነጋታው በጣም በሚገርም ሁኔታ ይህ የሞተው ውሻው ከዚህ ጉድጓድ በህይወት ሲወጣ ያገኘዋል። ያየውን ነገር ማመን ከብዶት ለአካባቢው ሰዎች ይናገራል። እናም የአካባቢው ሰዎች ይህ ሰው ባየው ነገር በጣም ገርሟቸው እነርሱም ከዚህ ቀደም ከዚህ ጉድጓድ በተደጋጋሚ የሚያስፈራ ብርሃን ሲወጣ እንደሚመለከቱ ይነግሩታል። እናም ይህንን ለዚህ ጉድጓድ ባለይዞታ ወይም ባለቤት ለሜል ይነግሩትና ያስጠነቅቁታል። ምክንያቱም ሜል ወይም የዚህ ቦታ ባለቤት አንዳንዴ ስለሆነ ይህንን ቦታ ለመጎብኘት የሚመጣው። እናም ይህ ነገር የቦታውን ባለቤት ሜልን በጣም ያስገርመውና ጉድጓዱ ምን እንደሆነ ለማወቅ ጉጉት አድሮበት ምን ያክል ጥልቀት እንዳለው ለማወቅ በአሳ ማስገሪያ ገመድ ጥልቀቱን ለመለካት ይሞክራል። እናም በጣም በሚገርም ሁኔታ የዚህ ጉድጓድ ጥልቀት የአሳ ማስገሪያውን ገመድ ሙሉ በሙሉ ውጦት ነበር። ማለትም ከዚያ ገመድ በላይ ሆኖ ነው ጥልቀቱ የተገኘው። እናም በዚህ ነገር የቦታው ባለቤት ይገርመውና ሌላ 80 ሺህ ጫማ ቁመት ወይም 24 ኪሎ ሜትር ቁመት ባለው የአሳ ማስገሪያ ገመድ እንደገና ሊለካው ይሞክራል። እናም በጣም በሚደንቅ ሁኔታ አሁንም የዚህን ጉድጓድ መጨረሻ ሊደርስበት አልቻለም። ጉድጓዱ መጨረሻ ያለው አይመስልም። እናም በዚህ ነገር ሰው ሁሉ ገርሞት ምናልባት ይህ ቦታ ወደ ሌላ ዳይሜንሽን ወይም ወደ ሌላ ዓለም የሚወስድ በር ወይም መንገድ ሊሆን ይችላል በማለት መላምታቸው ማስቀመጥ ይጀምራሉ። እናም አስቀድሜ እንደነገርኳችሁ ከዚህ አካባቢ ሰው አንዱ ወደዚህ ጉድጓድ የሞተ ውሻውን ጥሎ በነበረ ሰዓት በነጋታው ውሻው በህይወት ከዚያ ጉድጓድ ወጥቶ እንደነበርና በተደጋጋሚ በዚህ ጉድጓድ የአካባቢው ሰዎች ሲመለከቱ የኖሩት አስፈሪ ጨረርና የቦታው ባለቤት ይህንን ቦታ ጥልቀቱን ለማወቅ ሲሞክር የገጠመው ነገር አንድ ላይ ተደማምሮ መላ ዋሽንግተንና የአካባቢውን ሰዎች ድንጋጤ ውስጥ ይከታል። እናም ዋሽንግተን ውስጥ የሚገኝ ኮስት ኤኤም የሚባል የሬዲዮ ጣቢያ ሜልን ይጋብዙትና ስለ ሁኔታው ለህዝብ እንዲያስረዳ ያደርጉታል። ሜልም እርሱም የአካባቢውን ሰዎች በዚህ ጉድጓድ የተመለከቷቸውን አስደናቂና አስገራሚ ነገሮች በዚያ የሬዲዮ ጣቢያ ይናገራል። እናም ይህ ነገር ከህዝብ አልፎ የመንግስትን ትኩረት ይስባል። እናም የአገሪቱ መንግስት ቦታው ምን እንደሆነና የሚባለውን ነገር ለማረጋገጥ የሰው ኃይል ወደዚህ አካባቢ ይልካል። እናም በመርማሪ ኃይሎች ማረጋገጥ የፈለገውን ነገር ካረጋገጠ በኋላ በአስቸኳይ ቦታው ዝግ እንዲሆንና ማንም ሰው ድርሽ እንዳይል ቦታውን 24 ሰዓት ማስጠበቅ ይጀምራል። እናም መንግስት ለሜል ቦታውን ለቆ እንዲሄድና ስላየው ነገርም ለማንም ትንፍሽ እንዳይል በማስጠንቀቅ $5 ሚሊዮን በመስጠት ያግባቡታል። ሜልም በጊዜው ብሩ በጣም ብዙ ስለነበር ባሉት ነገር በመስማማት ቦታውን ለቆ ወደ ኒውዮርክ ያቀናል። ሜልም በኒውዮርክ 10 ዓመት ከቆየ በኋላ እዛ ያሉት ቤተሰቦቹ ስለናፈቁት እነርሱን ሊያይ ተመልሶ ወደዚያ ቦታ ይሄዳል። እናም ሜል ተመልሶ ወደዚያ አካባቢ ከሄደ በኋላ አንድ የማያውቀው ሰው ስልክ ይደውልለትና ሜል የገጠመውን አይነት ተመሳሳይ ጉድጓድ እንደገጠመው ይነግረዋል። ሜልም ለማረጋገጥ ሰውየው ወደ ነገረው አድራሻ ይሄዳል። እናም በጣም በሚገርም ሁኔታ ተመሳሳይ ጉድጓድ ሆኖ ያገኘዋል። እናም ሜል በተመለከተው ነገር ግራ በመጋባት ምንድነው ይህ ነገር በየቦታው ነው እንደ ያለው ያለ ይመስለኛል። እጁን ባፉ ጭኖ ይመለሳል። እናም ከዕለታት አንድ ቀን የሜልን ተመልሶ ወደ አካባቢው መምጣት ያወቁትና ቀድሞ ኢንተርቪው ያደረጉት የሬዲዮ ጣቢያው ለሁለተኛ ጊዜ ሜልን ኢንተርቪው ሊያደርጉት ይደውሉለታል። ሜልም ስለመጀመሪያው ጉድጓድ ብቻ ሳይሆን በጣም በሚገርም ሁኔታ ሌላ ቦታ እንዲሁ ተመሳሳይ ጉድጓድ እንደተመለከተና ስለዚያ ጭምር ሊነግራቸው ቀጠሮ ይይዛሉ። እናም የሬዲዮ ጣቢያው በቀጠሮ መሰረት ሜልን ቢጠብቀው ይጠፋል። ስልክም ሲደውሉለት አያነሳላቸው። እናም በስተመጨረሻ ወደ አረፈበት ቤት በመሄድ ሲፈልጉትም ያጡታል። እናም ሜል ባልታወቀ ምክንያት አድራሻው ይጠፋል ማለት ነው። ይሙት ይኑር ስለርሱ የሚያውቅ ሰው የለም። ስለ ጉድጓዶቹ ብዙ ነገር ያውቃል። ተመራምሯል ብለው ያሰቡትን ይሙት ይኑር ባልታወቀ ሁኔታ ሰውረውታል ማለት ነው። እናም ይህንን ግለሰብ የሰወረው መንግስት እንደሆነ ቢታወቅም ለምን ይህንን ግለሰብ እንደሰወረውና በዚህ ጉድጓድ ውስጥ ምን እንደሚካሄድና ምን እንዳለበት ህዝቡ እንዲያውቅ ለምን መንግስት እንዳልፈለገ አሁን ድረስ መነጋገሪያ ሆኖ ይገኛል ማለት ነው። ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። አመሰግናለሁ።